አሌሃንድሮ ግሪማልዶና አሽራፍ ሀኪሚ አንድ ላይ የሚሄድ ነገር ቢኖራቸውም ግን በተለይ ግሪማልዶ ከዴሌስ መካኒክስ አንጻር ትንሽ ለየት ያለ ስለሆነ እውነተኛው ዓለም ላይ ካለው አጫወት ጋር ሙሉ በሙሉ ይገናኛል። ስለዚህ በዚህ ቪዲዮ ላይ እኔ በልጥ ፎከስ ማድረግ የፈለኩት የአሌሃንድሮ ግሪማልዶ ፊትነስ ላይ ሲሆን በተለይ ደግሞ የሱ ጥንካሬ ነው። እንደምታውቁት በዴሌስ ጨዋታ ላይ ቁመት በጣም ወሳኝ ነገር ነው። ግሪማልዶ ደግሞ ቁመቱ 1.71 በመሆኑ በጨዋታ ውስጥ ይህን የቁመት ማነስ ለማካካስ ቢያንስ በጣም አሪፍ የሆነ ጥንካሬ ሊኖረው ይገባል። ይህንን ለአሌሃንድሮ ግሪማልዶ የሚሆን ምርጥ ጥንካሬ ለመስጠት ስል መሀል ላይ ትንሽ ሀኪምን ስታቲስቲክስ ጎድቻለሁ። ነገር ግን ዋናው ዓላማችን ግሪማልዶን እጅግ ቨርሳታይል እና ተለዋጭ የሆነ ካርድ ማድረግ ነው። ይህ ካርድ ማክስ ሲሆን በራሳችሁ በቪዲዮ ታይቷላችሁ። ቁመቱ አጭር ቢሆንም እንኳን እጅግ ቨርሳታይል በመሆኑ በሚድፊልድ ቦታ ላይ እንኳን መጫወት የሚችል ምርጥ ካርድ ነው። በእርግጥ እኔ ማክስ አድርገው ትንሽ ኳስ ቁጥጥሩ አንሶበታል። እናንተ ግን ቦል ኮንትሮሉን ካሳደጋችሁ በሚድፊልድ ቦታ ላይ መጫወት የሚችል ነው። በእውነተኛው ዓለም ውስጥ እንደምናውቀው ባየር ሊቨርኩሰን ውስጥ አልፎ አልፎ በሚድፊልድ ፖዚሽን ውስጥ እየገባ የሚጫወት አሪፍ ተጫዋች ነው። በዴሌስም ይህንን ቨርሳታይል ካርድ እንዴት እንደምናወጣው እናያለን። በሌላ በኩል ደግሞ የአሽራፍ ሀኪሚን ፕሮፋይል ስንመለከት ከአሌሃንድሮ ግሪማልዶ በተለየ ቁመቱ 1.81 ሲሆን በፔጄ ቤት ደግሞ በጣም አሪፍ ፐርፎርማንስ እያሳየ ነው። በተለይ ደግሞ በፍጥነቱና በጎል አምራችነቱ የቡድኑ ዋና አጥቂ አማካይ ሆኖ አገልግሏል። በዴሌስ መካኒክስ ውስጥ ደግሞ ይህ ፍጥነት ለተከላካይ ቦታ ትልቅ ጥቅም ይሰጣል። በተጨማሪ ደግሞ በእውነተኛው ዓለም ውስጥ በተለዋጭ ቦታዎች ላይ በመጫወት የሚታወቀው ሀኪሚ በዴሌስ ላይ ራይት ባክ ቦታ ላይ በመጫወት የስኳዳችንን የማጥቃት አቅም ከፍ ያደርግልናል ማለት ነው። እሺ ተመልካቾች፣ አሁን እንደምታዩት አሽራፍ ሀኪሚና አሌሃንድሮ ግሪማልዶ ሁለቱንም በአንድ ላይ ማክስ እያደረግናቸው ነው። ኮቹም ትሬኒንጉን ቀጥሏል። ስለ ሁለቱም አንዳንድ ነገሮችን አውርተናል። እስከ መሀል ድረስ ሁለቱንም በአንድ ላይ ማክስ እናደርግ እያያችሁ መሀል ላይ ደግሞ ስለ አንዳንድ መረጃዎች እናወራለን። በቪዲዮ ላይ ደግሞ የሚጎል ነገር አለ ብላችሁ የምታስቡ አሁን ነው እዚህ ኮመንት ሴክሽን ላይ ይህ ነገር ይጎላል ብላችሁ ጻፉ። አነባዋለሁ፣ መልስላችኋለሁ። መልካም ቆይታ። Best to give me your loyalty, 'cause I'm taking the world, you'll see. They'll be calling me, they'll be calling me royalty. Best to give me your loyalty, 'cause I'm taking the world, you'll see. They'll be calling me, they'll be calling me royalty. ካርዶቹን አሁን እንደምታዩት በዚህ መልኩ ማክስ ይሆናል፣ ግን ገና ሙሉ በሙሉ አላለቁም። ወደ መጨረሻው ሬቲንግ እየተጠጉ። እስቲ እስካሁን ባለው ውጤት ሀኪሚን ብንመለከተው ፍጥነቱና አክሰለሬሽኑ ሁለቱም 100 ላይ ደርሷል። እጅግ በጣም ፈጣን ነው። ግሪማልዶም ቢሆን አክሰለሬሽኑ 94፣ ስታሚናው ደግሞ 100 ላይ ደርሷል። እናንተስ ምን ታስባላችሁ? እስካሁን የሆነው አሪፍ ነው ብላችሁ ታስባላችሁ? እናንተስ ብትሆኑ እነዚህ ሁለት ተጫዋቾች ቢደርሷችሁ በዚህ መንገድ ነው ማክስ የምታደርጓቸው ወይስ ደግሞ ሌላ ዘዴ ትጠቀማላችሁ? ምን የሚጎለው ነገር ያለ ይመስላችኋል? እኔ በትክክል ነው ማክስ ያደረኩት ወይስ አላደረኩት? እስቲ ሀሳባችሁን አሁንም ኮሜንት ላይ አጋሩ። ወደ ቀጣዩ ስልጠና እንል። To give me your loyalty, 'cause I'm taking the world, you'll see. They'll be calling me, they'll be calling me royalty. Best to give me your loyalty, 'cause I'm taking the world, you'll see. They'll be calling me, they'll be calling me royalty. Broke all the cages, no I won't sit and take it, no. እሺ አሁን እንደምታዩት አሌሃንድሮ ግሪማልዶ ማክስ ሆኗል።
ሙሉ በሙሉ ባሰብኩት መልኩ ሄደውልኛል ማለት ይቻላል። እንዳያችሁት ኦልሞስት ሙሉ በሙሉ ፊትነስ ላይ ነው የሰራሁት። በተለይ ደግሞ ስትሬንግዙ ላይ በጣም ፎከስ አድርጌ ከ61 ወደ 86 አርሻለሁ። መሀል ላይ ግን 2 ወይ 3 ቴክኒካል ኮች ተጠቅሜ ነበር። እዚህ ጋር በጣም እድለኛ ነኝ፣ ምክንያቱም ቴክኒካል ላይ የሰራሁት ሹቲንጉ 80 እንዲገባልኝ ስለፈለግኩኝ ብቻ ነበር። ከ70 እስከ 79 ሲሆን ታውቃላችሁ ቢጫ ሲሆን ደስ አይልም እና እንደ እድል ሆኖ ደግሞ በትክክል 80 ላይ ገብቶልኛል። በጣም ነው ደስ ያለኝ። ከቁመቱ አንጻር ሎጂካሊ ስናስበው ፊትነስ ላይ ማተኩሩ በጣም ነው የሚሻለው። እናንተስ ምን ታስባላችሁ? ይህ አሪፍ ነው ብላችሁ ታስባላችሁ? አንድ ነገር ልንገራችሁ፣ ግሪማልዶና ማክስ ባደረገውም ለጊዜው ዋናው ስኳድ ውስጥ አልጠቀምበት፣ ኦቨር ቤንች ላይ ነው የሚሆነው። ምክንያቱም በግራ መስመር ላይ በአሁኑ ሰዓት ኑኖ ሜንዴዝ እና ቲዮ ሄርናንዴዝ ስላሉ ከሬቲንጉም አንጻር እሱን ማሰለፍ ትንሽ ይከብደኛል። አሽራፍ ሀኪሚን ግን በ95 ሬቲንግ የቡድኑ ቁጥር 1 ራይት ባክ ስለሆነ እሱን በቀጥታ እጠቀማለሁ። ይህ ካርድ አሰራር ለብዙዎቻችሁ እንደሚጠቅማችሁ ተስፋ አድርጋለሁ። እስቲ የአሽራፍ ሀኪሚንም 95 ማክስ ካርድ እኔ አብራችሁን ቆዩ። እናም ተመልካቾች ይኸውላችሁ የአሽራፍ ሀኪሚ የመጨረሻ ሬቲንግ 95 ሙሉ በሙሉ ማክስ ሆኗል። እውነቱን ለመናገር ካርዱ ትንሽ ደብሮኛል። ሹቲንጉ 80 አልገባልኝ። ፊትነሱ ሙሉ በሙሉ 100 ቢገቡ ሹቲንጉ ግን 78 ላይ መቆሙ ብዙም ደስ አላል። ምናልባት ይህንን ካርድ ሽጬ እንደገና አዲስ ገዝቼ ማክስ ላደርገው ይችላል። ይሁንና በቀጣይ ቪዲዮ ላይ የሌሎችን ተጫዋቾች ኪሊያን ምባፔ እና የፌዴሪኮ ዲማርኮን ካርዶች ማክስ እናደርጋለን ማለት ነው። ትንሽ ቢቆይም እሱ እና ደግሞ ዛሬ ከሰዓት ወይ ደግሞ ነገ ስለ አዲሶቹ ወርልድ ካፕ ተጫዋቾች የምናወራው በጣም ወሳኝ ነገር አለ። እዚህ ምስሉ ላይ እንደምታዩት እኔ የማግኘት ቻንስ 8% ነው። እናም እነዚህ ምርጥ ካርዶች እንዴት በቀላሉ ማግኘት እንደምንችልና ስልቶቹን ደግሞ ነገ ወይ ደግሞ በኋላ እንነጋገራለን። ቪዲዮን ስለተከታተላችሁት ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከዛው ድረስ ቻው።